طيب እንግዲህ محاسبة النفس ነፍስያ መተሳሰብ ራስን ሒሳብ ማድረግ የሚባለው ነገር በጣም ወሳኝና አሳሳቢ እንዲሁ አንገብጋቢ የሆነ ነጥብ ነው። አላህ Subhanahu Wa Ta'ala የሰው ልጆችን የፈጠረበት ዋናው ዓላማ ዒባዳ ነው። እሱን በብቸኝነት እንዲያመልኩና እንዲገዙ ነው። ከዚያም በኋላ ማሰቢያ እጅ እግር የተለያዩ ለዒባዳ የሚያግዛቸው የሆኑ ሪዝቅ የተለያዩ ነገራቶች አላህ Subhanahu Wa Ta'ala አገራላቸው። ከዚያም በኋላ አዘዛቸው እንዲሁ ከለከላቸው። እሱን የሚያምፁ እሱን የሚያስቆጡ ነገራቶች ሁሉ እንዲርቁ ትዕዛዝ አስተላለፈ። በተቃራኒው ደግሞ በመልካም በኸይር የሱን ውዴታ የሱን ፊት የሚያስገኙ የሆኑ መልካም ነገራቶች ደግሞ እንዲሰሩ አላህ አዘዘ። ከዚያም በኋላ የሚጎዱት የሚጠቅሙት ነገሮች እያንዳንዱ አላህ Subhanahu Wa Ta'ala ገለጸ። وجعل صلاحه بصلاح قلبه ከዚያም አላህ Subhanahu Wa Ta'ala ለሰው ልጅ መስተካከል እንዲቃና እንዲስተካከል ማድረጊያው ቀልብ አደረገ። وفساده بفساد قلبه የዚያ ነገር ሁሉ ደግሞ መበላሻ ተቃራኒው ቀልብ እንደሆነ አደረገ። ይህ ኑዕማን ኢብኑ በሺር ረዲየላሁ ዐንሁማ ባስተላለፉት ሐዲስ ላይ በግልጽ ነብዩ አለይሂ ሰላቱ ወሰላም የተናገሩት እውነታ ነው። አላ ወኢነ ፊል ጀሰድ ሙድጋ ኢዛ صلحت صلح الجسد كله وإذا فسدت فسد الجسد كله ألا وهي القلب። ይህ ሐዲስ ብዙዎቻችን ዘንድ የምናውቀው የሚደጋገም የሆነ ሐዲስ ነው። ትኩረት ከሰጠነውና ካስተዋልነው በውስጡ ብዙ የሆኑ ቁም ነገሮች የምናገኝበት ይሆናል። قال عليه الصلاة والسلام ألا وإن في الجسد مضغة أواجر ስሙ ተሰማሙ በሰውነታችን ውስጥ አንዲት ቁራጭ ስጋ አለች። إذا صلحت እቺ ቁራጭ ስጋ ከተስተካከለች صلح الجسد كله አጠቃላይ የሰውነት አካል ይስተካከላል። وإذا فسدت እሷ ደግሞ ከተበላሸች فسد الجسد كله ሁሉ የሰውነት አካል ይበላሻል። ألا وهي القلب እቺ ቁራጭ ስጋ ቀልባችን ናት አሉ። ሐዲሱ ሙተፈቁን ዐለይህ። እቺ ቁራጭ ስጋ ቀልብ ናት። እቺ ቀልብ የሰውነት ምንድናት? አሚር ናት፣ አዛዥ ናት፣ ተቆጣጣሪ ናት። ሁሉ የሰውነት አካል የምትነዳ ናት፣ የምታዝ የምትመራ ናት። እሷ ከተስተካከለች መሪው ከተስተካከለ ተመሪው ይስተካከላል። ቀልብ ሲስተካከል ልብ ሲስተካከል እጅ ይስተካከላል፣ መጥፎ ከመስራት ይቆጠባል። ቀልብ ሲስተካከል አይን ይስተካከላል፣ መጥፎ ከማየት አላህ ከማስቆጣት ይቆጠባል። ቀልብ ሲስተካከል እግር ይስተካከላል፣ ሌላውንም የሰውነት አካል ይስተካከላል፣ ቀጥ ይላል በእሷ ትዕዛዝ ስር ስለሚሆን። እሷ ከተበላሸችሳ ሁሉ ይበላሻል። ሁሉ የሰውነት አካል ወንጀል ይዘፈቃል፣ አላህን ያመጻል፣ ምንም አይመስለው። ለምን? መሪው ተበላሸ። መሪው ከተበላሸ መሪው መስመር ከሳተ ተመሪው መስመር ይስታል፣ ይበላሻል። እቺ ቀልብ ናት። ስለዚህ እቺ ቀልብን ማስተካከል፣ እቺን ቀልብ ሒሳብ ማድረግ፣ እቺን ቀልብ መቆጣጠር፣ መስመር እንዳስት ጥረት ማድረግ፣ ትክክለኛ አላህ Subhanahu Wa Ta'ala ባስቀመጠላት መንገድ እንድትጓዝ ማድረግ የሁላችንም ግዴታ ይሆናል። ምክንያቱም እቺ ቀልብ የሚያበላሻት የሆኑ ብዙ በሽታዎች አሉ። የቀልብ በሽታዎች ብዙ ናቸው። ስለዚህ አንድ ሰው ጥንቃቄ ካላደረገ፣ ቀልቡን ካልጠበቀ፣ ሒሳብ ካላደረገ፣ ካልመረመረ፣ ካልገመገመ አደጋ ላይ ይወድቃል። ደና የሆነ እየመሰለው ከባድ ጥፋት ስህተት ላይ ይሆናል። فقال عز من قائل يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون። ይህ ቁርአን አንቀጽ ነፍስ መተሳሰብ ሒሳብ ማድረግ ለሚለው
ትልቅ የሆነ መረጃ ወይም ዋጅብ ለመሆኑ ይሄ ነገር ጠቋሚ ነው። ያ አዩሀ الذين آمنوا አማኞች ሆይ ይላል አላህ Subhanahu Wa Ta'ala በእኔ ያመናችሁ በመልእክተኛዬ መልእክተኝነት ያመናችሁ በአጠቃላይ የመኑ ባልኳችሁ ሁሉ ያመናችሁ አማኝ ባሪያዎች ሆይ ነው። እተቁላህ አላህን ፍሩት፣ አላህን ተጠንቀቁት። ወልተንዙር ነፍሱ ማ ቀደመት ለገድ አለ። ወልተንዙር ትመልከት ነፍሱን አንዲት ነፍስ ትመልከት ማ ቀደመት ያስቀደመችው የሆነውን ለገድን ለነገዋ ለአኺራዋ ለዚያ ቤቷ ያስቀመጠችውን ትመልከት ይላል። ያው ነፍሳችን እንድንመለከት ነፍሳችን እንድንመረምር ነፍሳችን ስርዓት እንድናስይዝ አላህ እየመከረን ትመልከት። ስለዚህ ነፍሳችን ምን ላይ ነው ያለው? መልካም ነው የሚገፋፋን መልካም ይወዳል ወይስ በተቃራኒው ነው? መመርመር መተሽ ቼክ ማድረግ አስፈላጊ ነው። لأن بعد هذه المحاسبة ከሙሐሰባ በኋላ ምን ስለሚመጣ ተውባ ስለሚመጣ ማለት ነው። ነፍሱን ይመረምራል ይፈትሻል። በኋላ ጉድለት ካለበት ጉድለት ይሞላል፣ ስህተት ካለበት ስህተቱን ያስተካክላል። ወንጀል ላይ ከሆነ ከወንጀሉ ያታል ወደ አላህ ይመለሳል። ለዚህ ለሚያግዝ ነው ታወጣ ትመልከት እንዲህ ነፍስ ለነገዋ ያስቀመጠችውን ትመር ያለ ምን አስቀመጠ ምን አስተላለፈ ነገ አላህ ፊት የምንወጣበት ነገ አላህ ፊት የሚሆነን መልካም ስራ ምን አለ? ቁርአን ቁርአን መልካም ስራ ሰደቃ እስቲ ተበቀ እንደው ኸይር ነገር ነገ አላህ ፊት ያ አላህ ላንተ ብዬህን አደረኩት የምንለው ምን አለ? እስቲ ራሳችንን ፈትሽ፣ እስቲ ራሳችንን እንመርምር። በምን ሁኔታ ላይ ነው ያለነው? አላህ ካዘዘው ትእዛዝ አንፃር ምን አክል ቀጥ ያልነን የሚለውን ነገር ማየት የሁላችንም ኃላፊነት ይሆናል ማለት ነው። والناس منهم من ملكته نفسه ከሰው ልጆች መካከል ነፍሱን የተቆጣጠረው حتى صار لها مطواعا የሷ ታዛዥ እስከሆነ ድረስ ነፍሱን ችላ ብሎ ነፍሱን የለቀቀ ልጓማን የለቀቀ ያቺ ነፍስ እስክትቆጣጠረው ድረስ የሱ ምርኮኛ እስክታደርገው ድረስ የደረሰ ሰው አለ። እቺ ነፍስ ያን ሰው ታጠፋዋለች፣ የዱንያ አኺራ ኪሳራ ታከናንበዋለች። ومنهم ከሰዎች መካከል ደግሞ من ظفر بنفسه ነፍሱን የሚቆጣጠር ያሸነፈም ደግሞ አለ። ምንም ያደርጋት ሒሳብ የሚያደርጋት የሚቆጣጠራት የሚያያት መስመር ስትስት የሚመልሳት ወንጀል ሲያምራት ወደ ወንጀል ስትዘነበል ታይ የሚላት የሚገስጻት የሚመልሳት ቀጥ የሚያደርጋት ከመልካም ነገር ስትዘናጋ ወደ ኋላ ስትል የሚያጠነክራት በአጠቃላይ ነፍሱን የሚመረምር የሚፈትሽ ሚዛናዊ ሆኖ ይሄዳል። ነፍሱን የሚቆጣጠር ወደ ዝንባሌ ስትዘነበል ሸህዋት የተለያዩ መጥፎ ነገራቶች ወደዛ ስትገፋፋው የሚቆጣጠራል። ከፊሉሳ የሚያሸንፈው ማለት ነው። ነፍሱን ቀልቡን መቆጣጠር የማይችል እሷ ወደ መራቸው የሚመራ አድርግ ያለችውን የሚያደርግ ነፍሱን የሻው ሁሉ አላህ የሚያስቆጣም ቢሆን ወንጀልም ቢሆን የሚፈጽም የሚያደርጋል። ያ ነፍሱ የተቆጣጠረው ቀልቡን መያዝ መቆጣጠር ያልቻለ ነው። በተቃራኒው ደግሞ ቅድም እንዳየነው ስለዚህ እነዚህ ነፍሳቸው ተቆጣጠሩ ነው ያሸነፉ ሰዎች እንዲህ አይነት ሰው فقد افلح وانجح በዱንያም በአኺራ ስኬታማ የሚሆነው ይህ ሰው በተቃራኒ የሆነሳ فقد خاب وخسر وهلك ከሰረ ወደመ የሚባለው እንዲህ አይነት ሰው ይጠፋል። እንዲህ አይነት ሰው በዛን አላህ Subhanahu Wa Ta'ala በተከበረው ቁርአኑ فاما من طغى ይላል በአላህ ላይ የካደ ድንበር ያለፈማ وآثر الحياة الدنيا የዱንያን ህይወት ያስበለጠ ነፍሱን ያልገራ ማለት ነው። ሚዛን አድርጎ የአኺራውን ማስበለጥ ሲገባው የዱንያውን ያስበለጠ ወደዛ የተዘነበለ فإن الجحيم هي المأوى የሷ መዘውተሪያው የት ናት እያለ ነው እሳት ነው ይላል። በተቃራኒውሳ የሱሳ ማዋ ምን ይሆናል? ጀነት ይሆናል ማለት ነው።
فأما من طغى وآثر الحياة الدنيا فإن الجحيم هي المأوى وأما من خاف مقام ربه ونهى النفس عن الهوى ያኛው ደግሞ በተቃራኒ ጌታዬ ፊት እቆማለሁ ነገ አላህ ፊት ሂሳብ እደረጋለሁ የሚለውን የሚፈራ ማለት ነው። ያ ማለት ሂሳብ የሚያደርግ ነው። ነገ አላህ ፊት እቆማለሁ እጠየቃለሁ እያለ ለዚያ የሚዘጋጅ ይሆነ ونهى النفس عن الهوى ነፍሱን ደግሞ ዝንባሌዋን የከለከለ ማለት ነው። ከሐቅ ስትዘነበልበት ወደ መጥፎ ስትጎተጉተው ወደዛ ስትጣራው ምን ያደረገ ያሸነፈ ይህ ሰው የሱ መዘውተራ ጀነት ይላል። ስለዚህ በዚህ የቁርአን አንቀጽ መሰረት فإن الجحيم هي المأوى የተባለውና የጀነት ነው የተባለው የዚያ ውጤት ይሄንን ሽልማት ወይም ያንን ቅጣት እንዲያገኙ ያደረጋቸው ምንድነው? ነፍሳቸው የመቆጣጠርና እንዲሁ ሂሳብ የማድረግ እንዲሁ ያለ ማድረግ ጉዳይ ነው ማለት ነው። እንደሚታወቀው ነፍስ في الانسان واحده بذاتها ስናየው አንድ ነው። ቀልብ የሰው ልጅ ነፍስ በዛቱ አንድ ነው። ነገር ግን ይለያያል። የተለያየ አይነት ነው። አንድ ቢሆንም ነገር ግን የተለያየ አይነት ነፍስ አለ። فمنها النفس المطمئنة ከነዛ መካከል አንደኛው አይነት ሙጥመኢን የተባለ ነፍስ የረጋች የተረጋጋች የሰከነች መስመር ያዘች ነፍስ ናት። ومنها النفس اللوامة ሁለተኛው አይነት ደግሞ ወቃሽ የምትባለው የነፍስ አይነት ናት። ምትወቅስ ናት። ባለቤቱን ትወቅሰዋለች። ሶስተኛዋ ደግሞ النفس الأمارة ወደ ክፋት ወደ ጥፋት የምታዝ የሆነች ነፍስ ናት። ያቺው ነፍስ ማለት ነው እንደዚህ አይነት ባህሪ ይኖራታል፣ አይነት ይኖራታል። አንዲት ነፍስ ይዟል ሁሉም ሌላ የለውም። ነገር ግን የሁሉ የተለያየ ነው። የከፊሉ ሙጥመኢና ነው፣ የረጋ ነው፣ የተረጋጋ ነው፣ መስመር የያዘ ነው፣ ወደ አላህ የተዘነበለ ነው። የከፊሉ ደግሞ ወቃሽ ነው፣ ይዘነበላል፣ ወደዚህ ወደዛ ይመለሳል፣ ይሄዳል። የከፊሉ ደግሞ በክፋት በጥፋት የሚያዘው ወደዛ የሚጎተኩተው ነው ማለት ነው። ምንድነው እነዚህ ሶስቱ ነፍስ አይነቶች? የመጀመሪያ النفس المطمئنة የተባለችው هي التي سكنت الى الله واطمأنت بذكره በአላህ Subhanahu Wa Ta'ala ላይ የረጋች ወደሱ የተመለሰች በሱ ዚክር የጸናች አላህን የምታስታውስ ለሱ ትእዛዝ እጅ የሰጠች ያቺ ነፍስ ናት። እቺ ነፍስ ትልቅ ሽልማት አላህ አዘጋጅቶላታል። فقال تعالى يا أيتها النفس المطمئنة ارجع إلى ربك راضية مرضية فادخلي في عبادي وادخلي جنتي لا ترى الله سبحانه وتعالى አንቺ የረጋሽ የተረጋጋሽ ነፍስ ሆይ ይላታል። አላህ ያወድሳታል እቺ ነፍስ ማለት ነው። አላህ ከፍ ያደርጋታል። ارجعي ውጪ ይላታል إلى ربك ወደ ጌታሽ راضية مرضية ወዳጅ እንዲሁም ደግሞ ተወዳጅ ሆነሽ ወደ ጌታሽ ወደ አላህ Subhanahu Wa Ta'ala ውጪ ትባላለች ማለት ነው። በክብር ያቺ ነፍስ እንድትወጣ ትደረጋለች ማለት ነው። فادخلي في عبادي ከባሮቼ ውስጥ ግቢ ወድኹሊ ጀነቲ እንዲሁም ጀነቴ ግቢ ትባላለች ለዚች አይነት ነፍስ ማለት ነው። እቺ ነፍስ ምን አይነት ዋናት? በአላህ ትእዛዝ ላይ ቀጥ ያለች የተስተካከለች አላህን የምታወሳ እሱን የምትዘክር በዒባዳ ላይ ቀጥ ያለች እሱን የምትፈራ ነፍስ ናት። እቺ ያ አየቱሃ النفس المطمئنة ارجع الى ربك راضية مرضية فادخلي في عبادي وادخلي جنتي ከሚባሉት ውስጥ ትሆናለች ማለት ነው። አላህ ከነሱ ያደርጋል። የሁለተኛዋ ነፍስ النفس اللوامة የምትባለው ናት ወቃሽ فهي التي تلوم صاحبها على الخير إن لم يفعله እቺ ነፍስ ጥሩ ናት። በርግጥ ምን የምታደርግ ናት? ባልደረባው የሆነ መልካም ስራ ካልሰራ ትወቅሰዋለች ለምን አልሰራህም ብላ ማለት ነው። وعلى الشر إن فعله የሆነ ደግሞ መጥፎ ነገር ሲሰራ ደግሞ ለምን ሰራህ ብላ ትወቅሰዋለች። ልብ በሉ መጀመሪያ ኸይሩን አልሰራው አልፎታል ያ መልካም ነገር ትወቅሰዋለች። ያ ባልደረባው የነቃ ከሆነ ከዚያ ለቀጣይ ያቺ ነገር እንዳታልፈው ምን ያደርጋል? ጥንቃቄ ያደርጋል ማለት ነው።
ትወቅሰዋለች። ኸይር ነገር አምልጦት አልፎት ከሆነ ለምን አሳለፍክ ብላ ትወቅሰዋለች። መጥፎ ነገር ደግሞ ሰርቶት ከሆነ እሰይ ብላ አይደለም የምትለው ለምን ሰራህ ብላ ትወቅሰዋለች። እቺ ነፍስ ነፍሱን ለዋማ ትባላለች። አላህ ጠቅሷታል በቁርአን ላይ እንደውም ምሎባታል። ላ ኡቅሲሙ ቢየውሚል ቂያማ ወላ ኡቅሲሙ ቢነፍሲል ለዋም በየውመል ቂያማ እምላለሁ ይላል አላህ ሱብሓነሁ ወተዓላ እንጂ ወላ ኡቅሲሙ ቢነፍሲል ለዋም ያቺ ወቃሽ በሆነችው ባልደረባውን የምትወቅስ በሆነችዋ ነፍስ እምላለሁ ይላል ማለት ነው። እቺ ሁለተኛው የነፍስ አይነት ነው። የሶስተኛዋ ደግሞ አማረቱን ቢሱ በክፋት በመጥፎ በሸር ነገር የምታዝ የሆነችዋ ነፍስ ናት። فهي التي تأمر صاحبها بما تهوى من الشهوات الغي واتباع الباطل باطل እንዲከተል ሐቅን እንዲተው ከዒባዳ እንዲዘናጋ በመጥፎ ነገር ላይ እንዲጠመድ ከኸይር እንዲርቅ ታደርጓለች ማለት ነው። እቺ ናት አማረቱን ቢሱ መጥፎ ነፍስ የምትቀጣ ነፍስ እቺ ናት ክፉ ነፍስ ብሎ ማለት ባልደረባው በኸይር ነገር ላይ ከኸይር ነገር ወደ ኋላ ታደርጓለች፣ በተቃራኒው በክፋት ነገርሳ እንዲበረታ ታደርጓለች። እቺ ነፍስ አማረቱን ቢሱ ትባላለች። ስለዚህ አላህ እንዳላት ማለት ኢነ ነፍሰ ለአማረቱን ቢሱ ኢላ ማ ረሒመ ረቢ እንዳለው ማለት ነው። ስለዚህ ነፍሳችን ከየትኛው ይሄ ነገር በቀላሉ የሚመጣ ነገር አይደለም። ሁሌ ራሳችን የገመገምን እየፈተሽን ምን ላይ ነው ያለሁት፣ ምንድነው ያደረገው ያለሁት ከአላህ ኪታብ ከቁርአን አንፃር ምን ላይ ነው ያለሁት፣ ከዚክር ከጠዋት ከማታ ዚክር አንፃር ምን ላይ ነው ያለሁት፣ ዒባዳ ከመፈጸም ጋር ሱና ሶላቶች ከመስገድ ጋር ፈርዱ ሶላት በወቅቱ ከመስገድ ጋር ምን ላይ ነው ያለሁት፣ የአላህን ሐቅ በመወጣት እንዲሁም ሱናን ከመከተል የአላህን መርዳት ሰደቃ ከመስጠት የተለያዩ መልካም ስራዎች ከመስራት አንፃር እኔ ምን ላይ ነኝ ብሎ ነፍሱን ፈተሽ አንድ ሰው በጣም አስፈላጊና ወሳኝ ማለት ነው። ስለዚህ ይህንን ነገር ሲደገም በእያንዳንዱ ቀን በእያንዳንዱ ሰዓት በቅጽበት በእያንዳንዱ ሁኔታ ሰው ይገመግማል። መልካም ከሆነ ይሰዋል፣ መጥፎ ከሆነ እቺ ነፍስ የተባረከች እንዲሁ አላህ ይወደዳት ማለት ነው። ስለዚህ በሁሉ ነገር ሙሐሰበቱ ነፍስ ያሽደል ሙሐሰባ ጠንከር ያለ ሂሳብ ነው የሚያደርግ ዱንያ ላይ ማለት ነው። ራሱን የሚመረምር የሆነ ሰው ነገ የአኺራ ምርመራ ይቀልለታል። ለምን? ዛሬ ዱንያ ላይ ጥንቃቄ ያደርጋል፣ ከብዙ ነገር ይድናል፣ ከብዙ መጥፎ ነገሮች ይድናል፣ ብዙ መልካም ነገሮች ደግሞ ያበዛል። ስለዚህ የየውመል ቂያማ ሂሳብ ምን ያደርግለታል? ይቀልለታል ማለት ነው። በተቃራኒው ከሆነ ሰው ወመን አህመለሃ ዛሬ ዱንያ ላይ ነፍሱን ችላ ያልመረመረ ሂሳብ ያላደረገ ሰው ሸቀ ዐለይሂ الحساب يوم القيامة ሂሳቡ የተነከረ ይሆናል፣ ምርመራው ጠንከር ያለ ይሆናል። ለምን? ዱንያ ላይ እንደፈለገ ስለሆነ ማለት በግዴለሽነት ብዙ ነገር ስላበላሸ ብዙ ነገር ስላጠፋ የውም القيامة ሂሳብ ይደረጋል፣ ይመረመራል፣ ሂሳቡ ይጠነከርበት ይሆናል ማለት ነው። ለዚያ ነው ምን ይላሉ? النفس كالشريك الخوان ይላል። ነፍስ ብሎ ማለት ልክ እንደ አጭበርባሪ አታላይ የሥራ ባልደረባ ወይም እንደ ጓደኛ ነው ይላል። አታላይ የሥራ ባልደረባ ካለ ምሳሌ በሆነ ስራ ላይ በሆነ ንግድ ላይ ሸሪክ አብሮ የሚሰራ የሆነ ጓደኛ አለ፣ አብራችሁ የምትሰሩ ማለት ነገር ግን ምን አይነት ሰው ነው? ኸዋን ነው፣ አታላይ ነው፣ አጭበርባሪ ነው። ነፍስ ልክ እንደዚህ ነው። ምን ማለት ነው? ኢለም ተሐሲብሁ ذهب بمالك ይህ አጭበርባሪ የሆነ ሸሪክ ሂሳብ ካላደረከው እቃ ሲገባ ሲወጣ ትርፍ ኪሳራ እያንዳንዱ ነገር ካልተቆጣጠርከው ያ አታላይ የንግድ ባልደረባ ምን ያደርጋል? ذهب بمالك ገንዘብህን ይዞብህ ይሄዳል፣ ያከስራል ማለት ነው፣ ኪሳራ ላይ ይጥልሃል። ልክ ነፍስ ልክ እንደዛኛው ባልደረባ ቁጥጥር ይፈልጋል ማለት ነው። ከዚያ በላይ ቁጥጥር ይፈልጋል። ለምን? ካልተቆጣጠርከው፣ ሂሳብ ካላደረከው፣ መስመር ካላስያዝከው የዱንያ ኪሳራ ብቻ አይደለም የአኺራም ኪሳራ እዚያ ላይ ይጨምራል ማለት ነው። ስለዚህ النفس كالشريك الخوان የሚሉት ለዚህ ነው። ለዚህ ደግሞ ውድ ነብያችን አለይሂ ሰላቱ ወሰላም الذي غفر الله له ما تقدم من ذنبه وما تأخر ነብዩ አለይሂ ሰላቱ ወሰላም ያለፈውንም የመጪውንም ወንጀላቸው አላህ የማራቸው ከመሆኑም ጋር أشد الخلق محاسبة لنفسه ነፍሳቸውን በጣም ሙሐሰብ ያደርጉ ነበር፣ በጣም ጂሃድ ያደርጉ ነበር። እናታችን አይሻ ረዲየላሁ ዐንሃ እንደተናገረችው ነብዩ አለይሂ ሰላቱ ወሰላም ካነ يقوم من الليل حتى تتفطر قدمه ትላለች። እግራቸው እስኪሰነጣጠቅ ድረስ ምን ያደርጉ ነበር? ሌሊት ይቆሙ ነበር ትላለች።
ከዛ ሲጠየቁ ሊመ ተስነዑ هذا يا رسول الله ሲባሉ ምን ነበር የሚሉት? أفلا أحب أن أكون عبدا شكورا ይሄን ላደረገልኝ ጌታ አመስጋኝ ባሪያ መሆን አልወድም፣ አመስጋኝ ባሪያ መሆን ወዳለሁ ይሉ ነበር። ስለዚህ ይሄን የሚያደርጉት ይሄ ሁሉ ጁህድ፣ ይሄ ሁሉ ጥረት፣ ይሄ ሁሉ ነገር የሚያደርጉት ለምንድን ነው? ማሐሰበት ነፍሳቸው በጣም ሸዲድ ስለሆነ ነው ማለት ነው። በጣም ጥንቃቄ ስለሚያደርጉ ነው ማለት ነው። وكذلك من ያደርጉ ነበር? والله إني لأستغفر الله وأتوب إليه في اليوم أكثر من 70 مرة ከሰባ በላይ ሌላ ዘገባ ከመቶ በላይ በቀን ወደ ጌታ ይመለሳሉ ይላል። አያችሁ ሙሐሰበቱ ነፍሳቸው። እኛ ግን ይሄ ነገር ስለሌለን ዕለታዊ ነፍሳችን ግምገማ ስለማናደርግ እንኳን በቀን በሳምንትም ወደ አላህ እንመለስ። በዒባዳ ላይ ዝንጉነ ሌሊት አያቀን ሶላታችን እንዲሁ ዒባዳችን ደካማ ነው። በኸይር ነገር ላይ ያለን እንቅስቃሴ የሞተ፣ በተቃራኒው በክፋት በሸር ላይ ደግሞ የበረታን እንሆናለን ማለት ነው። ይሄ ከምን ውጤት ነው? ራስን ካለ መመርመር፣ አኺራን አሻግሮ ካለ ማሰብ ከዛ የመነጨ ነው ማለት ነው። قال عمر رضي الله عنه حاسبوا أنفسكم قبل أن تحاسبوا حساب አድርጉ ዛሬ ዱንያ ላይ ነፍሳችሁ መርምሩ قبل أن تحاسبوا ሂሳብ ከመደረጋችሁ በፊት መቼ? يوم القيامة ተድቂቅ ከመደረጋችሁ በፊት ዛሬ ዱንያ ላይ ሂሳብ አድርጉ። ለምን? ሂሳብ ካደረግ ስህተትህንና ልማትህንና ጥፋትህ ታውቃለህ፣ ታስተካክላለህ፣ ተውበት ታደርጋለህ። ስለዚህ ዛሬ አሳምር፣ አስተካክል፣ ነፍስህን ገምግም፣ መርምር። ወዚኑ አንፉሰኩም قبل أن توزنوا ነፍሳችሁ መዝኑ በኸይር ነገርና ከመጥፎ ነገር በአላህ ትእዛዝና የሱን ክልከላ ከመተው አንፃር መዝኑት። ምን ላይ ነው ያለሁት በሉ። فإنه أهون عليكم في الحساب غدا أن تحاسبوا أنفسكم اليوم ዛሬ ነፍሳችሁ መመርመራችሁ ለነገ ሂሳባችሁ ቀላል እንዲሆን ስለሚያደርገው አህወን ነው የሚያደርግላችሁ። ቀላል ነው። ዛሬ ነፍስህን መርምረህ ማስተካከልህ ቀላል ነው። ዛሬ ራስን ምርመራ ማድረግህ ቀላል ነው፣ ነገ ከባድ ምርመራ ከመምጣቱ በፊት። وتزينوا للعرض الأكبر ለዛች ለከባዷ ለመቅረብ አላህ ዘንድ የምትቀርብበት ለሆነችው ቀን ምን አድርጉ? ተዘየኑ ይላል። ተጌጡ። በመልካም ስራ ተዘጋጁ ማለት ነው። በመልካም ስራ ለዛች ለታላቋ ቀን፣ ለአኺራ፣ ለቀብር ህይወት፣ ለሲራጥ፣ ለዛች ከባድ ቀን ተዘጋጁ። يومئذ تعرضون لا تخفى منكم خافية የዛን ቀን አላህ ዘንድ ትቀርባላችሁ። لا تخفى منكم خافية ከናንተ የሚደበቀው ነገር አላህ ዘንድ የሚደበቅ ምንም ነገር የለም። ሁሉ ግልጽ ነው። ሁሉ ነገራችሁ ይፋ ይሆናል ይላል። ስለዚህ ዓቂል የሚባለው الكيس የሚባለው እንዲህ አይነት ሰው الكيس من دان نفسه وعمل لما بعد الموت الكيس الفاطن ብልጥ ጮሌ ብሎ ማለት من دان نفسه أي من حاسب نفسه ነፍሱን ሂሳብ ያደረገ የመረመረ እንዲሁ ለአኺራ ህይወቱ ምን ያደረገ የተዘጋጀ የሰራ ነው። العاجز ደካማ የሚባለው من أتبع نفسه هواها ነፍሱን ዝንባሌዋን ያስከተለ ዝንባሌውን ተከትሎ እንደፈለገ የሆነ وتمنى على الله الأماني እንደዚህም ሆኖ ዝም ብሎ አላህ ላይ ከንቱ ምኞት የሚመኝ የሆነ ሰው ነው ሞኝ ብሎ ማለት عاجز ብሎ ማለት። ስለዚህ يوم القيامة ሂሳብ አለ። ራስ ሂሳብ ታደርጋለህ። يوم القيامة ከባድ ያለው ነገር عظيم። ልክ አላህ እንዳለው وكل إنسان ألزمناه طائره في عنقه ለእያንዳንዱ ሰው አደረግንለት ይላል። ምን طائره በራሪውን አይ አዕማለሁ ማለት في عنقه አንገቱ ላይ አደረግንለት። አንገትህ ላይ ራስህ ላይ አለ እያንዳንዱ ኸይርም ይሁን መጥፎ እያንዳንዱ ዕለታዊ የምትተገብረው የምትሰራው ነገር ሁሉ ተጽፎ አንገትህ ላይ ተንጠልጥሏል አለ። የትም ካንተ አይለይ ማለት ነው። በቃ አለ። ونخرج له يوم القيامة እናወጣለታለን ይላል። ኪታብ ተዘረጋ ሆኖ ማለት ነው። يلقاهم منشورا የተዘረጋ ሆኖ ያ የሥራ መዝገቡ ኪታቡ እናወጣለታለን ይላል። የሥራ መዝገብ ዛሬ የምትሰራው የምትፈጽመው የምትናገረው እያንዳንዱ ነገር ኪታብህ መዝገብህ ላይ እየተጻፈ ነው። መላእክቶች እያንዳንዱ ነገር ያሰፈሩ يوم القيامة ያንን በኪታብህ ይዘረጋልሃል። አንብብ ትባላለህ። اقرأ كتابك የሥራ መዝገብህ አንብብ። ይሄው ዱንያ ላይ ስትሰራው የነበረው ይሄ ነው። ይሄው አንብበው ቅራ ይባላል። كفى بنفسك اليوم عليك حسيب አያችሁ كفى بنفسك በነፍስ በቃ اليوم
عليك حسابا በአንተ ላይ ሂሳብ ማድረግ መተሳሰብ በራስህ ላይ በቃ የዛ ቀን አካልህ መስካሪ ነው በራስህ ላይ አይንህ በአንተ ላይ መስካሪ ነው ሁሉ የሰውነት አካል መስካሪ ነው በአንተ ላይ ስለዚህ ሂሳብ አለ ማለት ነው ሂሳብ አለ ምድር እያንዳንዱ በሷ ላይ ሆደ የምትሰራው ስራ ቀርጻ ትይዛለች የዛን ቀን አልሰራሁም ብለህ ማለት አትችልም እያንዳንዱ ነገር ተይዟል ተመዝግቧል የሰውነት አካልህ ራስ በራሳቸው መጥተው ይመሰክራል አይንህ በአንተ ላይ ይመሰክራል የሰራውን ሁሉ ማለት ነው ስለዚህ የምታስተባብለው ነገር የለም ስለዚህ ለዚህ ቀን መዘጋጀት ራስን ማስተካከል በጣም ወሳኝና አስፈላጊ ነገር ይሆናል ማለት ነው አስፈላጊ ይሆናል ስለዚህ ትርፏና ኪሳራዋ ጥቅሟ ምንድነው ምን ላይ ነው ያለሁት ምክንያቱም ዱንያ ትጃራ የንግድ ሀገር ናት የሥራ ሀገር ናት የሥራ ሀገር ናት ስለዚህ መመርመር ሂሳብ ማድረግ ምን ይሆናል ማለት ነው ወሳኝ አስፈላጊ ይሆናል فأما الذين شقوا ففي النار لهم فيها زفير وشهيق خالدين فيها ما دامت السماوات والأرض إلا ما شاء الله ربك إن ربك فعال لما يريد فتقارنوا وأما الذين سعدوا እነዛ እድለኞች እነዛ ዱንያ ላይ ማለት ነው በአላህ Subhanahu Wa Ta'ala ትእዛዝ ጥላ ስር የነበሩ እነዚያ ሰዎች አማኞች የሱና የተውሂድ ባልተቤቶች ففي الجنة ጀነት ውስጥ ይሆናል خالدين فيها ዘውታሪ ሲሆኑ ማለት ስለዚህ እዛ ላይ ያለ فإما الجنة إما النار ወይ እሳት ነው ወይ ደግሞ ጀነት ነው ሌላ አማራጭ የለም ስለዚህ ምርጫው በእጃችን ነው ዛሬ ዱንያ ላይ ሆነ وقال تعالى يوم تجد كل نفس ما عملت የዛሽ ቀን ማለት ነው ያንዳንዱ ነፍስ የሰራችውን የምታገኝበት የሆነ ቀን من خير ከመልካም ማለት ነው محضرة የቀረበላት ሆኖ ማለት የሰራችው መልካም ስራ ሁሉ የቀረበ ሆኖ ታይዋለች وما عملت من سوء እንዲሁም ደግሞ ማለት ነው መጥፎ ከመጥፎ ስራ የሰራችውን ምንክ እንደዚሁ ማለት ነው ልክ ይሄን የሰራችው መጥፎ ስራ መልካም ስራ ስታይ ምን አለ አላህ Subhanahu Wa Ta'ala ተወዱ ለው አነ በይነሁ ወበይነሁ አመድን በዒድ በሷና በዛች በመጥፎ ስራ መካከል አመድን በዒዳ በጣም ሩቅ የሆነ ርቀት እንዲኖር ትፈልጋለች ትመኛለች ይላል ዛሬ ዱንያ ላይ እንደ ቀልድ ሲሰራ የነበረ ወንጀል ዛሬ እንደ ቀልድ ሲዋሸው የነበረ ውሸት እንደ ቀልድ ሲያጭበረብር የነበረ ማጭበርበር እንደ ቀልድ ማለት ነው ሰውን የሚበድለው አዛም ያደርግበት ሲያደርግ የነበረው ነገር ዛሬ ምንም ሳይመስለው ማለት ነው ምንም እየሳቅ እንደውም እየጎረረ ወንጀል የሚሰራል አይደል ምንም ሳይመስለው ማለት ነው ያ ነገር የውም القيامه ያንዳንዱ ሲያየው ፊት ለፊቱ ቀርቦ ሲያየው በጣም ይፈራል ማለት ነው ምን ይላል አላህ Subhanahu Wa Ta'ala ተወዱ ለው አነ በይነሃ በዚች በመጥፎ ስራውና በወንጀሉ መካከልና ወበይነሁ በሱ መካከል አመድን በዒድ ሩቅ የሆነ ርቀት በጣም በቃ ከሱ እንዳይቀርበው እንደው እንዲራቅለት ይፈልጋል ነገር ግን የሚሆን አይደለም ويحذركم الله نفسه عقابه الله ቅጣቱ ያስፈራራቸዋል ተጠንቀቁ ይላል ግን والله رؤوف بالعباد ተስፋ እንዳትቆርጡ ግን አላህ በባሮቹ ላይ አዛኝ ነውና ይላል ማለት ነው نعم قال علي ابن ابي طالب رضي الله عنه ارتحلت الدنيا مدبرة ዱንያ ጀርባዋን ሰታ እየሄደች ነው እየገሰገሰች ነው እያለቀች ነው ዱንያ ቀኗ ያጠረ እየገሰገሰች ነው እየሄደች ነው وكذلك وارتحلت الآخرة مقبلة آخرة ደግሞ ወደፊት እየመጣች ነው እየገሰገሰች ነው እየመጣች ነው ولكل واحدة منهما بنون ለያንዳንዶቹ ለአኺራውም ለዱንያውም ምኖች አሉት ልጆች አሉት ለአኺራውም ሪጃሎች አሉት ወንዶች ልጆች አሉት ለሷ የሚሰሩ የሚዘጋጁላት ይሆን ለዱንያም እንደዚሁ ልጆች አላት አይ ለሷ ባሪያ ይሆን በሷ ላይ የተጠመዱ ይሆን ለሁለቱም ልጆች አሏት فكونوا من ابناء الاخره እናንተ ግን የዱንያዋ ሳይሆን የአኺራዋ ልጆች ሁኑ ለዚያ ስሩ ለዚያ ተዘጋጁ ولا تكونوا من ابناء الدنيا فان اليوم عمل ዛሬ ዱንያ ላይ ስራ ነው ያለው ولا حساب ምንም ሒሳብ የሚባል ነገር የለም وغدا حساب ነገ ደግሞ ሒሳብ አለ አኺራ ላይ ولا عمل ስራ የሚባል ነገር የለም ስለዚህ ይሄን አውቃችሁ ተስተካከሉ ነው ያለ ስለዚህ ነብዩ አለይሂ ሰላቱ ወሰለም በተለያዩ አጋጣሚ ሲመክሩም የነበረው ይሄንን ነው اختنم 5 قبل 50 በሌላ ሐዲስ ለሰሃቢዩ ሲመክሩ ለአንድ ሰሃቢ ማለት اختنم 5 قبل 50 አምስት ነገርን ተጠቀምባቸው አምስት ነገራቶች ከመምጣት በፊት ሸባበከ قبل هرمك ወጣትነት ተጠቀምበት እርጅና ከመምጣቱ በፊት ወሲሐተከ قبل سقمك ጤናን ተጠቀምበት መልካም ስራበት በሽታ ከመምጣቱ በፊት
وغناك قبل فقرك ሀብትህ አላህ የሰጠህ ኒዕማ ተጠቀምበት መልካም ስራበት قبل فقرك ድህነት ከመምጣቱ በፊት وفراغك قبل شغلك እንዲሁም ደግሞ ማለት ነው የምታገኘው ክፍት ጊዜ በዒባዳ አሳልፈው መልካም ስራበት قبل شغلك ቢዚ የሚያደርግህ ከዒባዳ የሚያዘናጋህ ነገር ከመምጣቱ በፊት وحياتك በአጠቃላይ ህይወትህ ተጠቀምበት قبل موتك ሞት ከመምጣቱ በፊት ይላሉ ማለት ነው ሞት ከመምጣቱ በፊት ይላሉ ማለት ነው ይሄ ሁሉ የሚያሳየው ምንድነው እያንዳንዳችን በዚህ ነገር ላይ በጣም ጥንቃቄ ማድረግና ራሳችን ፈልገን ምን ላይ ነው ያለነው የሚለው ነገር ማግኘት እንዳለብን ነው ኢንሻአላህ እዚህ ላይ አቆማለሁ የሆነ ሐጃ ስላለኝ ሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰሐቢሂ